He did. በዓለማችን ላይ ከገዛ ቤተሰብ በላይ የምናምነው ማንም የለም። ቤተሰብ መሸሸጊያ ነው፣ ቤተሰብ ጋሻ ነው እንላለን። ነገር ግን ያመናችሁት የገዛ ደማችሁ ማንም ሊገምተው በማይችል ጭካኔ ሕይወታችሁን ሊቀማ ቢመጣስ? ገዳዩ ማን ነው? ለምንስ ይህንን አሰቃቂ ድርጊት ፈጸመ? የዛሬው እውነተኛ የወንጀል ታሪክ እንቅልፍ የሚነሳና የሰው ልጅ ልብ አልባነት ቁልጭ አድርጎ የሚያሳይ እውነተኛ ታሪክ። ቪዲዮውን እስከ መጨረሻው እዩት፣ ምክንያቱም መጨረሻ ላይ የምትሰሙት እውነት ጭንቅላታችሁን ነው የሚያዞረው። አብራችሁን ቆዩ። ቻናሉን ሰብስክራይብ አድርጋችሁ እንጀምር። አንድ እናት በ4 ቀናት ልዩነት ውስጥ የልጅ ልጇንና የገዛ ልጇን በሞት ብታጣ፣ ያውም ልጇ የተገደለው ማንም ባልጠበቀውና በጣም በሚቀርበው በቤተሰቡ አባልስ ቢሆን ምን የሚሰማት ይመስላችኋል? ዛሬ ማቀርብላችሁ ታሪክ እጅግ በጣም አሳዛኝና ሰው እንዴት በገዛ ወንድሙ ላይ ይህንን ያደርጋል የሚያስብል እጅግ አሳዛኝ ታሪክ ነው። አብራችሁን ቆዩ። በየካቲት 26 2024 እኩለ ሌሊት ላይ አንዲት እናትና ልጅ ወደ ቤታቸው እየተመለሱ ሳለ መንገድ ላይ አንድ ያልጠበቁት ነገር ይመለከታሉ። መጀመሪያ ላይ መንገድ ላይ የተጣለው ልብስ መስሏቸው ነበር። ነገር ግን ቀረብ ብለው ሲያዩ ደም የለበሰ የሰው አስክሬን ነበር። ይህ አስክሬን የማን ነበር? ገዳዩስ ማን ነው? የዚህ ታሪክ መጨረሻ ማንም ያልጠበቀው አስደንጋጭ ሚስጥር ይዞ ብቅ ይላል። ከፍሩ ቻናል ጋር አብራችሁ ይቆዩ። ወደ ዝርዝር ታሪኩ ስንገባ ቦታው አሜሪካ ፍሎሪዳ ክፍለ ሀገር ሴንት ፒተርሰንበርግ ይባላል። ሰዓቱ ሌሊት ለ9 ጉዳይ አካባቢ ነው። አንዲት እናት ልጇን ከስራ አውጥታ በመኪናቸው ወደ ቤት እየተመለሱ ነው። በዚህች ምሽት ግን ሁሌም ከሚሄዱበት ከተለመደው መንገዳቸው ወጣ ብለው በሌላ አዲስ አቋራጭ መንገድ ለመሄድ ይወስናሉ። ይህች ትንሽ ውሳኔያቸው ግን ሕይወታቸውን ለዘላለም የሚቀይር አስደንጋጭ ክስተት ውስጥ ከተታቸው። በጨለማው መንገድ ላይ እየነዱ ሳለ የመኪናው መብራት ከፊት ለፊታቸው መሬት ላይ የተኛ ጥቁር ነገር ያሳያቸዋል። እናትየው ምናልባት ሰክሮ የሞተ ሰው ሊሆን ይችላል፣ በሌላ መኪና እንዳይገጭ እንርዳው ብላ መኪናዋን አዙራ ታቆማለች። ልጅቷ ከመኪና ወርዳ ቀስ ብላ ስታይ የሰውየው ደረት አይንቀሳቀስም። ምንም አይነት የልብ ምት የለውም። በሕይወት ያለም አይመስልም። And at first we thought it was a pile of clothes. We were just riding past, we was having a normal conversation. She got closer. I looked over, she looked over. I was like, Mom, is that a body? ወዲያውኑም 911 ይደውላሉ። ፖሊሶችም በደቂቃ ውስጥ ቦታው ላይ ይደርሳሉ። የሕክምና ባለሙያዎች መጥተው ሲያዩት የሰውየው ሕይወት ካለፈ ቆይቷል። እንዲሁም አስክሬኑ መድረቅም ጀምሮ ነበር። ይህ ደግሞ ሰውየው አሁን ወድቆ የሞተ ሳይሆን እዛ መንገድ ላይ ወድቆ ረዘም ያለ ሰዓት እንደቆየ አመላካች ነበር። ነገር ግን እዚህ ጋር አንድ ሚስጥር ነበረ። እናትና ልጅቷ በድንጋጤ ውስጥ ስለነበሩ መጀመሪያ ላይ ለፖሊስ ያልነገሩት አንድ ነገር ነበራቸው። አስክሬኑን ከማግኘታቸው ከደቂቃዎች በፊት አንድ ኮፍያ ያደረገ ሰው አስክሬኑ አጠገብ ቆሞ አይተው ነበረ። እባክህ እርዳን ብለው ሲጠይቁት ሰውየው እኔ አልነካውም ብሎ ጥሏቸው ይሄዳል። ይህ ለፖሊሶች ትልቅ ጥርጣሬ ፈጠረ። ምናልባት ገዳዩ እሱ ቢሆንስ አሉ። ፖሊሶች ወዲያውኑ አድኖ ውሾችን በመጠቀም አካባቢውን ማሰስ ጀመሩ። ብዙም ሳይቆዩ የተባለውን ሰው አገኙት። ፖሊሶቹ እንዲቆም ሲነግሩት ሰውየው ሸሽቶ መሮጥ ጀመረ።
Get on the ground. Show us your hands. You will get dog bit. ፖሊሶቹም በኃይል ተፈሳፍሰው ሰውየውን ያዙት። ታዲያ ገዳዩ እሱ ነበር? አይደለም። ከተያዘ በኋላ ሲጣራ ሰውየው ከባድ መጠጥ የጠጣና የጎዳናም ተዳዳሪ ነበር። አስክሬኑን ሲያይ ሰክሮ የተኛ መስሎት መተባበር ስላልፈለገ ብቻ ነበር ጥሎ የሄደው። ከፖሊሶቹም የሸሸው ገዳይ ሆኖ ሳይሆን ኪሱ ውስጥ ሕገወጥ የሆነ አደንዛዥ እጽ ስለነበረ ነው። ፖሊሶች ብቸኛ ፍንጫችን ነው ያሉትን ሰው አጡ። ምርመራውም ወደ ዜሮ ተመለሰ። ፖሊሶች ምንም አይነት ፍንጭ አጡ። መጀመሪያ ላይ ያሰቡት ምናልባት አንድ ሰካራም ሹፌር አደጋ ደርሶበት አምልጦ ይሆናል የሚል ነበር። ነገር ግን የአስክሬን ምርመራው ውጤት ሲመጣ የገዳዩ መልክ ሙሉ ለሙሉ ተቀየረ። የሰውየው ጉዳት በአንድ ጊዜ የመኪና መገጨት የመጣ ጉዳት አይደለም። አስክሬኑ ላይ ያለው ስብራትና የውስጥ አካል ጉዳት የሚያሳየው መኪናው ሰውየውን ገጭቶ አላቆመም። ገዳዩ ሆን ብሎ ደጋግሞ በመኪና መልሶ ተመላልሶ እንደገጨውና ሕይወቱ ማለፉን እርግጠኛ እስከሚሆን ድረስ በአሰቃቂ ሁኔታ እንደፈጨው ሪፖርቱ አረጋገጠ። ይህ አደጋ አይደለም፣ የታሰበበት አሰቃቂ ግድያ ነው። በዚህ መሃል አንድ ጎረቤት ለፖሊስ የሰጠው ቃል ግድያው ከመፈጸሙ ከደቂቃዎች በፊት የሰዎች ጭቅጭቅና ከፍተኛ ጸብ እንደሰማ፣ በመቀጠልም አንድ መኪና በከፍተኛ ፍጥነት ሲሽከረከር እንደሰማ ተናገረ። ፖሊሶች የሟቹን ማንነት አረጋገጡ። ሟች የ35 ዓመቱ ታይዋን ግላንድ ይባላል። ታሪኩ እዚህ ላይ ከማሰብ በላይ አሳዛኝ ይሆናል። የሟች ታይዋን ማንነት ሲታወቅ ፖሊሶች ቤተሰቡን ለማሳወቅ ሲሄዱ አንድ ያላሰቡት እውነት ገጠማቸው። የሟች የ18 ዓመት ልጅ ታይዋን ጁኒየር ከዚህ ክስተት ልክ ከ4 ቀናት በፊት በጥይት ተመቶ ተገድሎ ነበር። ቤተሰቡ ገና የልጃቸውን ሐዘን ሳይረሱ የሟች አባትም በግፍ ተገደለ። ፖሊሶች ይህንን መርዶ ይዘው ሲሄዱ የሟች እናት የ55 ዓመቷ ቶና ግራንድ እዛው ቦታ ላይ ነበረች። በ4 ቀናት ውስጥ የልጅ ልጇንና አሁን ደግሞ የልጇን መገደል ስትሰማ የሆነችውን ነገር መመልከት እጅግ 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 ልብን ይሰብራል። በጣም ያሳዝናል። ማንኛውም እናት ይህንን መሸከም አትችልም። ነገር ግን ቤተሰቡ ከሐዘን ድንጋጤያቸው ሲነቁ ለፖሊስ አንድ ያልጠበቁት ስም ጠሩ። ይህ ስም የፖሊሶችን ትኩረት ሙሉ ለሙሉ ወሰደ። ቤተሰቡ ለፖሊስ የጠቆሙት ስም ታይሪ ግላንድ ይባላል። ታይሪ ማን ነው? የሟች ታይዋን የገዛ ወንድም ነው። ታይሪ ለ15 ዓመታት ሰውን በድንገት በመግደል ወንጀል ታስሮ ከተፈታ ገና 3 ወሩ ነበር። ቤተሰቦቹ እንደተናገሩት ታይዋንና ታይሪ ወንድማማቾቹ ማለት ነው፣ በቅርቡ በጣም ኃይለኛ ጸብ ውስጥ ነበሩ። በመሃላቸው ምንም መግባባት አልነበረም። ጸብ ውስጥ ናቸው። ጥሩ ግንኙነትም አልነበራቸው። ፖሊስ ታይሪ መፈለግ ሲጀምር አንዲት የቤተሰቡ አባል ማንነቷን ደብቃ ስልክ በመደወል ታይሪ የሴት ጓደኛው ቤት ተደብቆ ሊሆን ይችላል የሚል ጥቆማ ሰጠች። ፖሊሶች የሴት ጓደኛውን መኪና ተከታትለው አስቆመዋት። ልጅቷ ለፖሊሶች ታይሪ እሷ ቤት እንዳለ ተናዘዘች። ፖሊሶቹም ቤቱን ከበው ታይሪን በቁጥጥር ስር አዋሉት። ነገር ግን ታይሪ ወንድሙን እንደገደለ ፖሊሶች ማረጋገጥ ነበረባቸው።
ምርመራ ሲያደርጉ ታይሪ ግድያውን በፈጸመበት ምሽት ይጠቀምበት የነበረው መኪና ጥቁር ሰማያዊ ካዲላክ መሆኑን አረጋገጡ። በመኪናው ላይ ያለው ጉዳትና መኪናው ላይ የተገኙት ማስረጃዎች ታይዋን ከተገጨበት ሁኔታ ጋር 100% ተገጣጣ። የገዛ ወንድሙን በመኪና ደጋግሞ በመርገጥ የገደለው ታይሪ ግላንድ በመጀመሪያ ደረጃ ግድያ ተብሎ ክስ ተመሰረተበት። አቃቢ ሕጎች ይህ ወንጀል እጅግ አሰቃቂ በመሆኑ በሞት እንዲቀጣ የሞት ፍርድ እንዲፈረድበት እየጠየቁ ይገኛሉ። አስተዋላችሁ አይደለ? ሰው ከውጭ ከሚመጣበት ጠላት ይልቅ ከቤት ውስጥ ከገዛ ደሙ የሚመጣበትን አደጋ መገመት ይከብደዋል። የሟች ታይዋን እናት ገና የልጅ ልጇን ሐዘን ሳታወጣ ሁለተኛ ልጇን በሞት አጣች። ያውም አንደኛው ልጇ ሌላኛውን ልጇን ገድሎ። ከዚህ የበለጠ የቤተሰብ መፍረስና አሳዛኝ ታሪክ የለም። እስቲ እናንተስ ምን ሐሳብ አላችሁ? ሰው እንዴት በገዛ ወንድሙ ላይ እንደዚህ አይነት አረመናዊ የሆነ ጭካኔ ይጨክናል? ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። በቀጣይ እውነተኛ የወንጀል ታሪክ እስከምንገናኝ የዛሬውን እዚህ ላይ ያጠናቅቃለሁ። ቆንጆ ቆይታ ነበረን። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ሰላም ሁኑ።